ሰላም ሰላም ውድ ዩቲዩብ ተከታታዮች እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አለሁ እግዚአብሔር ይመስገን። ዛሬ ደግሞ አብረን የፀጉር ቅባት እንሰራለን። እዚህ ጋር ጥቁር አዝሙድ አለኝ፣ እዚህ ጋር ደግሞ አብሽ አለኝ፣ እዚህ ጋር የሻይ ምንድን ነው የሚባለው ቁርንፉድ አለኝ፣ እዚህ ጋር ደግሞ ሮዝመሪ አለኝ። አራቱን አንድ ላይ እዚህ ውስጥ አስገብቼ ፈጫለሁ ማለት ነው። ተደፋብኝ አያችሁ፣ በአንድ እጄ እየቀረጽኩ ስለነበር። ከዛ ይሄን በደንብ እፈጨዋለሁ። እና በዚህ መልኩ ፈጨቸዋለሁ። እንደዚህ አድርጌ ፈጨቸዋለሁ። ከዛ ንጹህና ደረቅ የሆነ ብረት ድስት ላይ እጨምራለሁ። ከዛም በኋላ ቅባቶቼ አንድ ይሄ ያለኝ ኦኬ። ከዛ ሲቀጥል ደግሞ እዚህ ጋር አቮካዶ አለኝ። ከዛ ሲቀጥል እዚህ ጋር ይሄ ኦይል አለኝ። ይሄ ኦይል አለኝ፣ በጣም አሪፍ ነው ይሄ ሶስቱ። ከዛ ሲቀጥል ደግሞ ይሄን ትንሽ እጠቀማለሁ። ከዛ ይሄን አንድ ላይ እዚህ ላይ አደርጋለሁ ማለት ነው። ከዛ በዚህ መልኩ ሁሉንም ጨምሬያለሁ እዚህ ላይ። ከዛ በስሱ እሳት እለኩስና እንደዚህ ለብ ባለ እሳት ላይ በጣም ኦቨር አላደረገውም እሳቱን፣ ትንሽ ሞቅ ሲልልኝ አያችሁ፣ እንደዚህ በትንሹ አድርጌ ከዛ ይሄን እዚህ ላይ ጥደዋለሁ። ከዛ ቀስ እያልኩኝ አማስለዋለሁ ማለት ነው። ይሄ ፀጉራችንን ከታጠብን በኋላ የምንጠቀመው ቅባት ነው። ፀጉራችንን ከታጠብን በኋላ የምንጠቀመው ቅባት ነው ማለት ነው የምንሰራው እንጂ ከመታጠባችን በፊት አይደለም። ይሄ ጭቃ ቅባት ነው። ይሄ እንደዚህ አቮካዶ ብቻውን ስንጠቀሙ በጣም ነው ፀጉር እንትን የሚለው፣ የሆነ ፀጉራችሁን ድርቅ ምናምን ነገር ያደርገዋልና እንደዚህ በደንብ ቅመም ሲኖረው ይሄ ጥቁር አዝሙድ፣ ሮዝመሪ፣ ቁርንፉድ እና አብሽ ነው የተጠቀምኩት። ይሄ ሁሉ ለፀጉራችን በጣም አሪፍ ነው። ፀጉራችንን ያፋፋዋል። ተቀብተን ፀጉራችን ላይ ቢቀመጥም ጉዳት የለውም ማለት ነው። ጥቅም ነው እንጂ ያለው ጉዳት የለውም። በደንብ ላመስለው። አያችሁ፣ ቀስ ብለን እንደዚህ እናዋህደዋለን። አያችሁ የቅድሙ ቅባት እንዴት እንደሆነ፣ እንዴት ከለሩ ሳይሱ እንዴት እንደሚያምር እና እንደዚህ ዳርጋለን። ይሄ በጣም አሪፍ ነው። ሌሎቹ ዝም ብለን እንደዚህ ቅባት ተቀብተን ፀጉራችን ላይ 3 ቀን 4 ቀን ብናቆየው ይሄ በጣም ነው አሪፍ የሚያደርግልን ፀጉራችን። አንደኛ ያፋፋዋል፣ ሁለተኛ ደግሞ እንዳይበጠበስ ፀጉራችን ይረዳናል ማለት ነው። እኛ መዳም ቤት የምንሰራ ልጆች ብዙ ጊዜ ሻሽ ውስጥ አፍነን ስለምንውለው ሽታም አይኖሩም። ይሄንን እንደዚህ በደንብ አዋህደን ለብ ባለ እሳት ላይ አያችሁ፣ እሳቱ በጣም ለብ ያለ ነው። እንትን አይደለም፣ ኃይለኛ አናደርገውም። ከዛ እንደዚህ ስ ብለን ከፈጨነው እንትን ጋር በደንብ እንዲዋህድልን እናደርገዋለን ማለት ነው። ለፀጉራችን በጣም አሪፍ ነው። ከዛ እንጨምቀዋለን። ከዛ በቅባት ማድረጊያ ውስጥ አስገብተን እንጠቀማለን ማለት ነው። እና ሞክሩት፣ በጣም ትወዱታላችሁ። አንድ አይነት ቅባት ብቻ ከምንቀባ እንደዚህ 3-4ቱን አንድ ላይ አድርገን እንደዚህ አድርገን መስራት እንችላለን። ብዙ እኔ 4 አይነት ነገር ነው ያደረኩት። የፈጫዎቹም 4 ናቸው፣ ቅባቶቹም 4 አይነት ናቸው። በጣም ነው የምትወዱት፣ ሞክሩት እሺ። እና ቤተሰብ በስተመጨረሻም እንደዚህ ሆኖልኛል። አሁን ሳይቀዘቅዝልኝ ቶሎ ብዬ እንትን አደርገዋለሁ ማለት ነው። ይበቃዋል ይሄን ያክል ያችሁ። ከዛ ቀስ ብዬ እንደዚህ
ማጥለያ አዘጋጅና እንደዚህ ማጥለያ አዘጋጅና እዚህ ላይ ጨምቃለሁ ማለት ነው። አያችሁ እንደዚህ አድርጌ ጨምቀዋለሁ። እና በዚህ መልኩ ጨምቄዋለሁ ማለት ነው። እና በዚህ መልኩ በጣም የሚያምር ቅባት ሰርቻለሁ። በጣም ነው የሚያምረው። ከዛ ይሄንን ወስድና የራሴ እቃ ላይ እመልሰዋለሁ ማለት ነው። ስለዚህ ትንሽ ይሄን እንዳያቃጥለው ትንሽ ሲቀዘቅዝልኝ እዚህ ላይ እጨምረዋለሁ ማለት ነው። እንዳይልብኝ ፕላስቲክ ስለሆነ ሙቀትን መቋቋም አይችልም። እዚህ ላይ እጨምራለሁ ማለት ነው። በጣም ነው የሚያምረው። ከዛም በኋላ ሲቀጥል እዚህ ላይ እንደዚህ አድርገን እንጨምራለን ማለት ነው። ወይኔ ጉዴ ያቃጥላል መሰለኝ ገና እቃዬን እንዳያበላሸው እንጂ ቀዝቀዛል። ያችን ዋው ከለሩ ራሱ ከዚህ ከለር እና ከዚህኛው ይሄኛው አሁን የሰራሁት ነው በጣም የሚያምረው። ይሄ ከለር ኦሪጂናሉ ማለት ነው። ያኛው አረንጓዴ ሆኖልኛል። በጣም ነው የሚያምረው። ትወዱታላችሁ። ሰርታችሁ ሞክሩት። በጣም በቀላሉ በቤታችን ውስጥም ሰርተን መጠቀም እንችላለን። ቪዲዮውን እስከ መጨረሻ ይዩልኝ። ላይክ ኮሜንት እንዳትረሱ። አመሰግናለሁ። ቻው፣ ሰላም ሁኑ። እሺ፣ ታንክ ዩ ሶ ማች